ሰላም እንደተዋላችሁ። እንዴ የምን አደረግሽው? እንዳወራሽ እንዴ በረንዳ ላይ የነገርኩሽ ጭራሽ እንደሱ ፀጉርሽን ትሰሪበታለሽ እንዴ? አንቺ ሁሉንም ነገር ነገርኩሽ አይደል? ለምን ነው የማትረጂ? አሁን ምን አለሽ ቤት ውስጥ? ምንም የለም ብለሻል ቤት ውስጥ። ምን ሆነሽ ነው? ሳምንት ጠብቄ እንደማመጣ ታውቂው? ይሄን ብር ምን ሆነሽ ነው የምትቀልጂው? እንደቀላል ነገር ይሄ ዝም ብሎ ፌዝ አይደለም። ድራማት እኮ ፌዝ አይደለም፣ ቀልድ አይደለም። ምን ሆነሽ ነው? ታይ የምሬ ነው፣ እውነቴን ነው የምነግርሽ። ግን ታይ ይቆጭሻል። ግን እንደዛ ነገር አስረድቼሽ ለምን እንደዚህ የምትቀልጂብኝ? እኔ መቀለጃ ነኝ? ትዳር ማክበር ለአንቺ መጫወቻ መሆን አለብኝ? ትዳር ማክበር ማለት እኮ ትልቅ ትርጉም አለ። እንዴት አንቺ ይሄ ልታይሽ አልቻለም? የዘመን ልግና ቁጭ ወጋች አንተም አምሮብኛል እኮ የቀለድሽብኝ ነው ማለት ነው። እኔ ስለ ህይወታችን እያወራሁ አንቺ አማረብኝ አላማረብኝ ላይሽ ምን ማለት ነው? አላማረብኝ ምን ማለት እንዴ? የምኮ እንዲያምርብሽ እፈልጋለሁ። እንዲያምርብሽ እፈልጋለሁ። እንዲያምርሽ እንድትታይ እኮ እፈልጋለሁ። ለምንድን ነው የምንረዳት ያቃተሽ? አንቺ እንዲያምርብሽ የማልፈልግ ይመስልሻል? ከእኔ በላይ ስለሆነ ነው እንጂ ሁልጊዜ አንቺን ሰርፕራይዝ ማድረግ እኮ እፈልጋለሁ፣ ግን አልቻልኩም። ይሄን ተረጂ። ደግሞ መኒ እመቤቴን ይዞ የተጓዘ ሰው መቼም አይወድቅ። አባቴ ያለ ቅዱስ ሚካኤል፣ የእናቴ አባቴ ደብር ቅዱስ ሚካኤል አለ። አንድ ቀን ወርቅ የሆነ እጅ አለኝ፣ ይታይሻል? ወርቅ የሆነ እጅ አለኝ። አንድ ባለሀብት ነው የሚያስፈልግ። አንድ ሙሉ ስራ የሚሰጥ ሰው ባገኝ እድሜ ልኬን ስመኝ የነበረውን አንቺን አንደላቆ ልጆችን አንደላቆ የማኖር እድል አገኛለሁ። አሁን እየተጫወተብኝ ካለ ድህነት ወይም ካለ ችግር በላይ የምሆንበት ቀን ቅርብ ነው። እመኝኝ። ይህን ግን ትዕግስት ያስፈልጋል። ፕሊዝ እባክሽ ታገሽ፣ እባክሽ ተረጂ። ይችን ቀን ካልተረዳዳናት መቼም አናልፋት። አንቺ እየቀለድሽ እንደ በትዳር ላይ ይቀለዳል፣ እንደ በህይወት ላይ ይቀለዳል። የምሬ ነው። እንደዛ ይቀለዳል። ይኸው ተንበርክኬ ላይሆንሽ። እባክሽ ተረጂ። ይችን ቀን እንላፋት እባክሽ። አንድ ትንሽ ነገር ይበቃኛል የእኔን ህይወት ለመቀየር። እኔ የተንደላቀቀ ህይወት አልፈልግም። ታውቂያለሽ። የምሬ ነው። እናንተን አስደስቶ መኖር ነው የኔ። ልጆች የጠየቁኝ ነገር ሁሉ ማሟላት ነው የኔ። አንቺ የምትጠይቂኝ ነገር ሁሉ ማሟላት ነው የኔ። ይሄን ተረጂ።